ግሉኮስ ተደርጎለት እኮ ነው የምሽው ጭራሽ ግሉኮስ ደርሰ ነበር ኪያ ምን አቅም አለው እስኪ አይኑ መግለጥ አቅቶት ይይሹ አዳሪ ስንከራታ አይደል እንደደርኩት ይሄ ጭራሽ አዳር ሙሉ ነበር እሺ ማታ እንኳን አደውልልኝ አባ አደውልልኝ እንዴት ላርግሻለሁ በሳሳት ነው ማለት ነው በሳሳት ነበርኩም ቃልይ ማታ እኮ በዚህ ሆኖ እኮ ያቅማል ኪያ 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 ፓፒ ምን ሆኖ ነው ቆይ ኪያ ፓፒ ምን ሰው አለ ምን ያስ አባቴ ነው እኮ ነው ይሆናል ኪያ ራሱ እኮ በጣም ነው የሚያቃጥል ምን ሆኖ ነው ፓፒ ሰው ለራሱ አይሆን በመደ ምን ሆኖ ነው እንደዚህ እስኪሆን ድረስ አትስቀርማችሁ ሻደቡልኝ ሆስፒታል ወሰድካ ደርሰን የመጣ ነው እሺ ምን አሉት እሺ ወይ ምን ሆኖ ነው እሺ ቆይ ማለት እኔ ማርያም እንደዚህ ሆኖ ከዚህ በፊት ራሱ አይቻለሁ ቆይ ምን ሆነ አሞስ ነው ቆይ እና ምንድነው የምትለው እንዴ አንተ እኔ እኮ እዚህ ጋር ሁሉ በጭንቀት ላብድ እኮ ነው ፓፒ ዝም ብሎ በማርያም ለራሱ አሞታች ገናነክ ነው ቆይ ምንድነው የሆነው ቆይ ምንድነው የተፈጠረው ቆይ ምንድነው የተፈጠረው ማዳና ነበሩ እኮ ድንገት ራሱ ስትወድቅ ምንድነው ማለት እንደ ራሱን ስትችላል አሁን ራሱ ሁሌ የምንጣላበት ነገር ይሄ አይደለም ሁሌ የምንጣላበት ነገር ይሄ አይደለም ምንድነው መታካብሩት ማለት ነው ምንድነው እሱ ምን አሉት እሺ ምን አሉት እኔ አላውቅም ቃል የኔ እንደምትይ እኔ ምንም ነው ሊሰማኝ አልቻለው እስኪ አንቺ እንደምታረጃለሽ እሺ ምን አሉት እሺ ሆስፒታል ፓፒ ግሉኮስ ተደርጎለት እኮ ነው የምሽው ጭራሽ ግሉኮስ ደርሰ ነበር ኪያ ምን አቅም አለው እስኪ አይኑ መግለጥ አቅቶት ይይሹ እኔን ሊሰማኝ አልቻለም እኮ ቃል እስክትሆን ድረስ ነው ኪያ የምትጠብቀው በማርያም እንዴ ምን እስክትሆን ድረስ ነው እኔ አሁንስ በጣም ይሰልችኝ አንተ ነገር እንዴ ሰው የሚነገረው ነው አይሰማም እንዴ ምንም እኮ ነው የማይሰማው ምንም አትሊስት አንተ ከጎኑ አይደል እንደ ያለው ምንም እንደማይሰማ ታውቃለህ አይደል አይሰማም ወይ ምግብ አይበላ ወይ ምን እኔ እግዚአብሔርን በጭንቀት ልገለኝ ነው ሐሳብ አልገባኝም ኪዳን ምን እያሰብክ ነው እሺ ምንድነው ማለት እስኪ ጥሎ ድረስ የደረሰው ነገር እሺ ምንድነው ምግብ አይበላም አትሊስት ቀድመ እንኳን አንተ አደውልልኝ ቃልዬ እምቢ ስለሽ ለኔ አደውልኝ ፓፒ አንቺ ትኖር ይሻላል እኮ ተአምር ቢፈጠር ምግብ የማይበላ ልጅ ማለት ድካሙ እኮ እሺ አንተ አሁንም ቀልድን ያስከው አይደል ኪዩ ቀልድን ያስከው ሰውነቱ ራሱ እኔ ፓፒ ማርያም እና ንከው እንዴት ያቃጥላል ኪዩ በጣም እኔ ቃልዬ እኔ አላውቅም እግዚአብሔር ከአቅሜ በላይ ሁሉ ያለ ሰው ነው ይዞኝ ሰው ለራሱ ድረስ ነው ኪያ እንደዚህ እንትን የምትለው በማርያም እንዴ እኔ እኮ ተጨነኩብክ እኮ ምንም ማለት ነው እንደዚህ ምንም አልሆነ አይንም መግለጥ አቅቶ ምንም አልሆነ የምትለው ምንድነው አይንም መግለጥ ራሱ እኮ ከብዶሃል እኮ አጋጣሚ ነው ምን ማለት ነው ኪያ አጋጣሚ ነው ምን ማለት ነው እንዴ እስከ መቼ ነው እንደዚህ አንተ የምትቀጥለው ቆይ እሺ ደህና ሆስፒታል ነው ወሰድከው ፓፒ አዎ እኔ አዳሪ ስንከራታ አይደል እንደደርኩት ይሄ ጭራሽ አዳር ሙሉ ነበር እሺ ማታ እንኳን አደውልልኝ ፓፒ አደውልልኝ እንዴት ላርግሻለሁ በሳሳት ነው ማለት ነው በሳሳት ነበርኩም ቃልዬ ማታ እኮ በድንጋጤ ላብድ ደርሽን እዛ እንዴት አድርጌ ላስታውስነል ደው እኮ ማረገው ነገር አሰብኩት እኮ ስንቱን ነገር እኔ በጣም ነው ግራ የገባኝ ኪያስ ምን አይነት ምንድነው የምታካበዱት ምን ማለት ነው ምንድነው የምታካበዱት አይንህም መግለጥ አቅቶት አጋጣሚ ነው የምትለው ምንድነው እሱ አጋጣሚ ነው በቃ አለቀ ሰው የሚልህን እኮ ብትሰማ ጥሩ እኮ ነው አጋጣሚ ነው ለማለት አሁን ይሻለኛል ምን ማለት ነው ኪያ እሺ ሆስፒታል እንሂድ ማርያም ለትኩሳቱ ራሱ በጣም ነው የሚያቃጥለው ፓፒ አረንዛ ሜጂ ወደወደኩ ሰው ለሰው ሂጂ ነው ኪያ ይሄ እኮ ቀለደልኝ በእንቅልፍ ላይ በየቀባጠር ከዚህ ምንድነው አድርጉ የምትለው አይኑን ገልጦ እንኳን እያየኝ አይደለም እኮ በመድህን ግን እንደዚህ ሆነ ደግሞ ነው እራሱ አላውቅም እንደዚህ እስክትሆን ድረስ ቆይ አንተ ምንድነው የምትጠብቀው ጨነቂ በቃ እንዴት ነው ማለት ጨነቀ ኪያ አንተ ለራስህ የምትጨነቅ ሆነ ቆይ ምንድነው አንተ ስለተራራውት የሚለወጥ ነገር አለ ሁሉም ነገር እኮ አንተ በህይወት ኖር ነው አይደል እንዴ ሁሉም ነገር የሚቀጥለው እኮ አንተ በህይወት ኖር ነው እንጂ ካንተ ውጪ እኮ ምንም በቃ ህይወት እኮ ትቆማለች እዛ ጋር አይደል እንዴ ኪዩ እስከ መቼ ነው እንደዚህ የምትሆነው ቆይ እሺ ማን ያገኘው ደግሞ አብረን ባንሄድ ኢማጂን ስራ ሄዶ ቢሆን ደግሞ አስቢ ውስጥ ስራ ሄዶ ቢሆን ደግሞ እንደምን ደግሞ እዛው ገና እንዱ አዞሬ ምናምን ሲል እዛው ሆስፒታል አካባቢ ባሉ ምን እንደሚፈጠር አስቢ እናንተ ምግብ አልበላችሁም ነበር አልበላም እሱ አልበላም ብሎ
ከአንቺ ጋር ቀጠሮ አልነበራችሁ? ይዛለ ወኒ እኮ ከኔ ጋር እንኳን አልተገናኘንም። ሁላ ከትናንት ወዲያ ቀጠሮ ነበራችሁ። ካልተገናኛችሁ ከዛ ትናንትና አልተገናኛችሁ። ቀጠሮ አለ ምሳ በላለሁ ከሷ ጋር ይላል ዝም ብሎ እሺ ወንድና ነው እንደምሰማከበት አረዳናኝ እሺ እየመመክ ነው በማርያም አደብቀኝ ኪያ በማርያም አደብቀኝ አባቴ አደብቀኝ ነገር እንትን ጥይና እንዴ እና ትክክላቸው ገና ቪንቶም ትጠጣታለህ ደማ ቀጥኗል ደም ወርዷል አይደል ምን ደም የዚህ ሰው ልጅ ደም በዚህ ልክ ይወርዳል እሺ ፓፒ ተነስና ሙሉ አንድ ጨረስኩ እኮ አንድ ጨረስኩ በቃኝ ገዝቼ እመጣለሁ እንዴ አፍን መክፈት አቅጣሪ እንደው በመድኃኒዓለም ኧረ ለሰው አስብ እንጂ እኛ በጭንቀት እንሙት እዚህ ጋር አፍን መክፈት አቅቶ ሲልቁን ልንገርሽ ምንድነው የምትነግረኝ እዛ ሶክ አድ ኪያ ስማኝ ለምን ፓርቲ መጣች ይሮራጥልሽ ሲያሳዝን አንድ ላይ ከዛ ልንገርሽ ግሉኮስ እኮ የምትደርሰው ምን ያህል ደምክ ቢወርድ ነው ግሉኮስ ከሞት ድረስ የደረሰው? ግሉኮስ ማለት ነው። ግሉኮስ እዚህ አድርገው ነው እንብላ ስለው እንደ ዳባን ጠብ አንተ እንዲም ተይዘታል ሮፋል አራ ነው ግን አብራኛ አብራ ለሌላ ጊዜ እንበላለን ነው የማይቀለባቸው ነገሮች አሉ። አንተ ስነግራት እኮ እያበደሽ ነው የመጣችው እኮ ልጅ ሲቀጥል ደግሞ ቪዲዮ ካልሰራን ይሄን ዘመን ብዬ ነው ቪዲዮ የከፈኩትላ እንጂ ታረግሽ ነው እንዴ ደህና ነኝ እኔ ማንሆናለሁ ያኔ እኮ ደህና ነኝ ግን አንተ በቃ ሰው የሚልክ ማችን ቢሆን አትሰማም አይደል በቃ አንተ የምታደርገው ነገሮች አንተ ትክክል አይደል እሱ የሚያደርገውና የሚራመደው መንገድ ሁሉም ልክ ነው ማለት አንዳንዴም እኮ ሰው የሚልክ መስማት አለበት እንደዚህ ልጅ ጋር እንደዚህ ኮንተንት እያያለ ምንና ታዲያ ምን ላድርግ እኔ ከአቅሜ በላይ ሆንኩ አስቲል ነው መቼ ምግብ በላሽ እስካሁን ምግብ አልበላም ብሎ የእሷ እጅ ናፍቆ ሆፒ አንተ እንኳን እሺ እንዴት ዝም ትለዋለህ እስካሁን ድረስ ሳይበላ ቃልዬ እኔ ከአቅሜ በላይ ሆኖብኝ እኮ ነው የደወልኩልሽ ከአቅሜ በላይ ሲሆን እሺ እዛ የመጣሁት ትፍሩታል ይዘለት ነው እዛ አስቀምጬለታለሁ ምን ማለት ነው ደም ወርዷል ኪያ ከዚህ ሳር ብታገኝ ትበላታለህ ደም ወርዷል በዲፍትም ቢሆን አንተ ሳራ በቃ ሳርም ቢሆን ትበላታለህ ከዚህ በኋላ እኔ ነግሬሃለሁ ይላል እኔ እግዚአብሔር እስከመች ነው በራስ ኪያ እንደዚህ የምትቀልደው በማርያም አባቴ ነው ሰላም ሆናል ይሄ በጣም እኮ የምትጠቅሽ ሆስፒታል እንሂድና እሺ አይደለም መርፌ ያለ ሲቀጥሽ መርፌ ያለ የእንትና የግሉኮስ ላይ ይደረጉ እሺ መድኃኒት ሰጥተውለታል አዘውታል መርፌ ያለው በ9 ተኩል መርፌ እስኪታዘዝልህ ድረስ ራስን ለምንድን እንደዚህ በዚህ ልክ ችላ የምትለው ቆይ ለምንድን ችላ የምትለው አባቴ እሺ እኔ በሰላም እንድኖር አትፈልግም ደግሞ አይደለም አባቴ ራስን ችላ ስለምትለው ነው ስራ ብቻ ስለምትለው ስራ መልካም ነገር ነው ሁላችንም እንሰራለን እኮ ግን እንዲህ እስክትሆን አይደለም የሚሰራው ምግብ ሳይበላ እንደ የሚሰራው እኔ የሰለቸኝ ነገር ስለሆነ እኮ ነው ቃልዬ እግዚአብሔር ይመስገን ያለኝ እዚህ ልጅ ነገር ምግብ ሳይበላ ሰው እንዲህ ነው የሚቆመው ቃልዬ አሁን አታስለፍልፍ ልክም ብሎኛል በቃ ተጨቃጭቁ ማረም ለምንድን ነው እሺ ማሰማው አንተ ሰው ሚለን ለምንድን ነው ማሰማው በስርዓት ምግብ ብላ እኮ በላውሽ ምሰራው ቀንስ ምን ነው ቀንስ ማለት እንዴ ላይ ስራ ስለለ ቀንም ስራ ላይ ነክ እንዴ በምን ሰዓት ነው እረፍት የምታረገው እሺ በምን ሰዓት ነው እንቅልፍ አይተኛ ምግብ አይበላ ምን ልበል እኔ ምንም እንደምልክ ራስ እኮ ነው ግራን ይገባኝ በጣም እንዴ አይኔ መግለጥ አክቶልተኛ ነው ስላለ እንደዚህ ቃል ያሁን ድረስ ከመጣሽ አይቀር ምግብ ስለሌለ ኩሽ እስከዛስ እኮ ፍሩቶቹን ይዘለስናና እስከዛስ እሱንም ይበላል ግን ምግብ ስለሌለ ታው ምግብ ሰርተሽለት ካልሆነ በስተቀር እሷ ጋር ሰራችሁ አልበላም ይላል ቤት ውስጥ እኔ የሰራሁት ራሱ እሺ እኔ ቤት እንሂድ እሺ እኔ ቤት እንሂድ ምን እኮ እሺ አትቀልድ አንተ እኮ በደህና ጊዜ እኮ ትበላለህ ጥጋብ ስጋ ማለት ነው ኧረ አታውቅም በእናትህ
የሰራሁትን ይበላል። የምትቀልድበትን ነው። እሺ ተነስና እኛ ቤት እንሂድ። እሺ አንቺ እንደዚህ ጣፍጣ እንደግበስ ለምን ጊዜ ነው እንደዚህ አንተ በስትሮ የሰጡት እኮ ነው የሚመስለው ሲጨማለቅ ጭምልቅልቅ ያልክ ሰው አንተ ሁሉም ነገር ይቀልዳል። ሰው እየሞተ ይቀልዳል። ፓፒ ሰው እየሞተ ይቀልዳል። ይሄ ሰው እየሞተ ይቀልዳል። ሙድ ይዝብኛል። እዛ ግልኮስ እንትን ላንጣጣ እንጂ ይለኛል። ቁጭ ብሎ ይደበርብኛል። ምን እንደሚሻል ይመጣ ፎቶ አላነሳኝም ለአንቺ ለማሳየት ሁሉ ሲጀምር ደግሞ እንዳትነግራት ብለህ ነው እንጂ ዲላይት ብነግርሽ ታብጂ ነበር እንዴ? ምን ማለት ነው? ታብጂ ነበር እንደማይሰማ እና በዛ ላይ ለምን ደግሞ አልመጣም? ለምን ደግሞ መኪና መኖሯት በዛ በሌሊት ከየት አንጥቼ ነበር እንደዛ ይዤ የሚሄደው ምናምን ነገር ያን ድረስ ነው የደረሰው የነበረው። ምንድነው የምትለው? አሁን በቃ እሺ ኪዩ በማርያም ፈልገው እንደው እንገራችሁ ምግብ ሳልበላ አልኖርኩ። አሁን እንዲህ እየሆንክ ነው። ሳልበላ አልኖርኩ እስካሁን ድረስ ሳትበላ ቆይተሃል ማለት ነው። እንጃ ነው ቃልዬ እኔ ይኸውልሽ እንደምታረጊ አድርጊው። ምንም የማውቀው ተአምር የለም ከዚህ በኋላ ስትከሪ ነገር ነው። ምርር ነው ያለኝ እኔ እዚህ ልጅ ነገር ሰው ምግብ ሳይበላ ይኖር። ፓፒ ሄድና ማለት ነው ቪንቶ ገዝተናል። ለደማነስ ቪንቶን ገዝቼ እመጣለሁ። አሁን ሲቀጥል ይኸውልሽ አሁን ካሜራ ከፍቻለሁ። ይኸውልሽ ዘገዝኩ ካሜራውን ነው ሲገባ ሁሌ ቪዲዮ ከጠፋን ደግሞ ይጨነቃሉ ፋሚሊ እኮ ግን ደግሞ ከጠፋን ፋሚሊ ይጨነቃል። እንዲህ የሆነ ቪዲዮ ልንሰራ የምንችልበት ገጠመኝ ላይ ነው ይችላል ቃል ሶ ከመጣሽ አይቀር እዚሁ ለፋሚሊም ያለውን ነገር መናገር ትችላለሽ። እንግዲህ ፋሚሊዎች እኔ እንጃ ቪዲዮ መክፈቱንም እርግጠኛ አልነበርኩም እና እንደምታዩት ነው። እኔ ነገርኩት ፓፒም ነገረ ወንድሙም ነገረ በቃ ምንም ሊሰማ ምንም ፈቃደኛ አይደለም። እና እስቲ እናንተ የሆነ ነገር በሉት ማርያም። እኔ በጣም ነው ግራ የገባኝ። ሁሉም ፋሚሊ ነው ያላቅ ማለት እናንተ የሆነ ነገር በሉት። እኔ በጣም ግራ እየገባኝ ያለው እዚህ ነገር ማርያም ብቻ አንተ ድምጽው ላይ የቀረክ ነው ሰው ሚልክን አትሰማም። ለማንኛውም ፋሚሊ እንግዲህ ይኸውላችሁ እናንተም ጸሎት አድርጉልን ምናምን ነገር ምንም ልጁ የሚሰማ ነገር እየሆነልን አይደለም። እግዚአብሔር ነው እሺ አሁን ተነሳና ምግብ መብላት አለብህ። አሁን ቃል ምግብ አሁን ስሪለት ነው ይሄ እኮ ተነስሽ ትየስከዛ ተንጣጣሉ ለቀቅ ያርገት አንተ ነገር ነው። እሺ ተነስተ ለመቀመጥ ሞክራ። አሁን በቃ ምግብ ይሰራና ምግብ ይብላ። ቆሽ ትያሽ ቀና እስከዛ ተጣጣሉ ይልቃ ተነሳ ሻወር ወሰድበት በቃ አንተ እያየሁ ነው ጅሎ ነው እግዚአብሔር ነው ይብልሽ። እኔ ከዚህ ነው አቅም ማነስ የሚጀምረው። አሰበ እንደዚህ ሆኖ እኮ አቅም ኪያ አንተ እንደዚያ ወደፊት ወደ ኋላ